ሻሎም ዛሬ አምስተኛ የሱኮት ወይም የዳስ በዓላችን ነው። በዚህ ቀን ደግሞ ስለ ኡሽፑዚን እነግራቸዋለሁ። ኡሽፑዚን ማለት አወር ገስትስ ወይም እንግዶቻችን ማለት ነው። አሁን በመላው ዓለም ያሉ አይሁዶች አባቶችን የሚያስቡበት ሰዓት፣ አባቶችን እያሰቡ እግዚአብሔርን የሚያመሰግኑበት ጊዜ ነው። እነዚህ አባቶች ሰባቱ የአይሁድ አዕማድ ተብለው የሚታወቁት አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ አሮንና ዳዊት ናቸው። በእነዚህ 7 ቀኖች 7ቱ አባቶች ይታሰባሉ። በአይሁድ የጸሎት ባህል ውስጥ እንደ ዋና አንኳር ጸሎት ተደርጎ የሚታሰበው አሚዳ የሚባለው ነው። አሚዳ ሲጸለይ ባሩክ አታ አዶናይ ኤሎሄኑ በኤሎሄ አቮቴኑ ኤሎሄ አብርሃም ኤሎሄ ይስሐቅ ኤሎሄ ያዕቆብ ሃኤል ሃጋዶል ሃጊቦር በሃኖራ ኤል ኤልዮን ተብሎ ይጸለያል። ሌላ አጠራር የአባቶች ጸሎት ተብሎ ይታወቃል ማለት ነው። ስለዚህ አሁን በእነዚህ በሱኮት በዳስ በዓላት ጊዜ የአባቶች መታሰቢያ ከፍተኛ ትኩረት ይሰጠዋል። በብሪት አደሻ ወይንም በአዲስ ኪዳንም ውስጥ ሐዋርያቱ ደጋግመው ያነሱት ደጋግመው ያስተማሩት በጣም መሰረታዊና ወሳኝ ትምህርት ነው ማለት ነው። ድንግል ማርያም መልአኩ ገብርኤል መጥቶ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል ብሎ በነገራት ጊዜ እሷ ስትዘምር እንደዚህ አለች ይላል ሉቃስ 2 ቁጥር 55 ላይ ለአባቶቻችን የገባው የተስፋ ቃልና ኪዳን ትዝ እያለው ብላቴናውን እስራኤልን ረዳው አለች ይላል። ስለዚህ የአባቶች ቦታ ትልቅ ነው። ጳውሎስም ሲናገር አባታችን አብርሃም በእምነት በኩል ለሁላችንም አባት ነው ይላል። ማንም ሰው በእምነት እግዚአብሔርን አግኝቶ ከሆነ ያ ሰው በእምነት በኩል አብርሃም አባቱ ሆኗል ማለት ነው። ስለዚህ አባቶች የሚታሰቡበት ጊዜ ነው። ይሄ ጊዜ ኡሽፑዚን ይባላል። እንዲሁም ደግሞ በዚህ የሱኮት ልምምድ ውስጥ እንግዶቻችንን ማሰብ፣ እነዚህ እንግዶች አባቶች ናቸው፣ እነሱን ማሰብ በሚለው ልምምድ ውስጥ ቤተሰብን መጋበዝ፣ ጎረቤትን መጋበዝ፣ ወዳጆችን መጋበዝ፣ በዙሪያ ያሉ የሚታወቁትን ሰዎች መጋበዝ እና አብሮ በዳስ ውስጥ መቀመጥ፣ ይህንንም ስርዓት አብሮ መፈጸም፣ አባቶችን እያሰቡ ስለነሱ የእምነት ገድል መነጋገር፣ በእነሱ የእምነት ገድል መነቃቃት፣ መበረታታት የዚህ የሱኮት በዓል ካልቸር ነው። ስለዚህ ዛሬ ከኋላ የምታዩቸውን ቤተሰቦች እንግዳ አድርገን በቤታችን ተቀብለን አብረን በዚህ በሌሊት ጨረቃን ሰማይን እያየን ይህንን የመሰለ መልካም ሴሬሞኒ እያደረግን ነው። እንወዳችኋለን። ሻሎም